ለሁለት ጌታ እንበረከካለን። አንዱ እግዚአብሔር ነው፣ ሌላኛው ገንዘብ ነው። አንዱ እግዚአብሔር ነው፣ ሌላኛው ስልጣን ነው። አንዱ እግዚአብሔር ነው፣ ሌላኛው ዝናችን ላይ ነን። ወገኖቼ የተደገፋችሁት ሁሉ የሸንበቆ ክምር ነው። ተንዶ ሳይሰብራችሁ ተንዶ ሳይጎዳችሁ የተደገፋችሁትና የያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ። ማን ያስደግፋል? ኧረ ንገሩኝ፣ ማን ያስደግፋል? ብትደገፉት ክንዱ የማይዝል ማን ብቻ ነው? ኧረ ለአማኑኤል ክብር ይሁንለት፣ ለመድኃኔዓለም እሱ ብቻ። እና ወገኖቼ ቅዱስ ዳዊት እንዲሁ አይደለም ባለ አእምሮ ነው ያልኳችሁ። መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም። እናቶቼ ነገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባል እግዚአብሔር ይመስገን እንላለን አይደል? ግን ቀጥለን ደግሞ ምናቀርባት ደግሞ ሮሮ አለች አይደል? ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አደረ እንላለን አይደል? ምን አዳር አለ ብለ ነው የሌሊቱን እኮ ነው እንዲሁ ነው የነጋልኝ እንላለን። ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብኩ ኖም ኮተንሳይኩስ እግዚአብሔር አንሳኒ ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጉረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃኔዓለምን አምነን አይናችንን እንከድናለን። እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሁን። እና ዳዊት አንሰ ሰከብኩ ኖምኩ ወተንሳይኩስ እግዚአብሔር አንሳኒ፣ እኔ ተኛው እስቲ በሉ አንቀላፋው እግዚአብሔር ደግፎኛልና ነቃው። ስለዚህ ጠዋት ስትነሱ ማጉረምረሙን ተውትና እንዴት አደርሽ ስትባሉ አንድዬ ደግፎኝ ተነሳው በሉ እስቲ። ደግፎ ያነሳችሁ፣ ደግፎ ያደረሳችሁ፣ ደግፎ የጠበቃችሁ አማኑኤል ክብር ለስሙ ይሁን። መድኃኔዓለም ደግፎ ይበሉ፣ መልአኩ ከልሎ ይበሉ፣ በክንፎቹ ጋርዶ ይበሉ። ሰዎች ሲጠይቋችሁ አንዳንድ ጊዜ እኮ ይሞታሉ ብለው የሚወራረዱብን ሰዎች አሉ። ይሄንን አመት አያልፍም ብለው የሚወራረዱብን ሰዎች አሉ። እኔ ከመወረውረው ካመለጠ ብለው የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። እንደማን ግን አለን? እንደ ማቸርነት አለን? ባለ ብዙ ምሕረት በሆነው በእግዚአብሔር እጅ ላይ ስለተደገፍን በሱ እጅ ላይ አለን። ወገኖቼ ቅዱስ ዳዊት ይሄ ብቻ አይደለም፣ እግዚአብሔር ኃጢአትን ይቅር የሚል ከባቴ አበሳ ግምና ሸፋኝ ነውርን የሚከድን እንደሆነ ሲገባው ብፁዓን ለተሐርገሎሙ ኃጢአቶሙ እያለ በእግዚአብሔር ፊት እንዲህ ይናገራል። ኃጢአታቸውን ይቅር ያላቸው ሰዎች ብፁዓን ናቸው። በደላቸውን ያላሰበባቸው ያልቆጠረባቸው ሰዎች ምስጉን ናቸው፣ ብፁዓን ናቸው ይላል። ወገኖች የተሸፍኖልን ነው እዚህ የገባ ነው። እውነት አሰት እኔ ባይሸፈንልኝ እዚህ አልቆምም። ማምላክ ምስክሬ፣ ስንት ጉድ አለብኝ፣ ስንት ነውር አለብኝ። ነውሬን ከድኖ በምሕረቱ ግን ያቆመኝ አማኑኤል ነው። ዳዊት ይሄ ሲገባው እንዲህ አለ። ገና ወደ እግዚአብሔር ቤተ መቅደስ ሲመጣ እኔ ግን አለ በማርያም በሉ እናንተ ድምጻችሁን ከፍ አድርጎ በምሕረት ብዛት ወደ ቤት እገባለሁ። በምን ብዛት? አረ ንገሩኝ፣ በምን ብዛት? ስለዚህ እዚህ ያለ ነው ምሮን እንጂ መርምሮን አይደለም። ክብር ለስሙ ይሁን። ምሕረት የተደረገልንን ይቅር የተባልንን ኃጢአታችን የተከደነልን ሰዎች ነን። ዳዊት ይሄ ብቻ አይደለም። ዳዊትን ጥያቄ ብትጠይቁት ላንተ ትልቅ ምንድነው ተብሎ ቢጠየቅ የዳዊት መልስ ይገርመኛል። አሁን ላንቺ ትልቅ ምንድነው ብዬ በጠይቅሽ ላንተ ትልቅ በዚህ ምድር ላይ ምንድነው ብል በጣም ብዙ ነገሮች ልትደረድሩልኝ ትችላላችሁ። ቅዱስ ዳዊት ግን መዝሙር 48 ላይ አብይ እግዚአብሔር ይላል። እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው በሉ ወገኖች።